ሰላም ውድ የቻናሌ ተከታታዮች ተመልሰን ደግሞ በሌላ ርዕስና በሌላ ቪዲዮ ተገናኝተናል። እንዴት ናችሁልኝ? ሳምንታችሁ እንዴት ነበር? ሰላምና ፍቅር ከናንተ ጋር እንዲበዛላችሁ በአክብሮት እመኝላችኋለሁ። የርቀት ፍቅርን እንዴት ማስተካከል እንችላለን? የርቀት ፍቅርን ያቀጭጫል ወይስ አያቀጭጭም የሚሉትን አጠቃላይ ሐሳቦች እንወያያለን ዛሬ። ይመቻችሁ፣ እስከ መጨረሻው ድረስ አብራችሁን ብትቆዩ ጠቃሚ ነገር ታገኙበታላችሁ እያስባለሁ። ይመቻችሁ፣ አብራችሁን ቆዩ። ብዙዎች ተራርቆ ፍቅር ወይም ትዳር አይሰራም ብለው ይደመድማሉ። እንዲሁም በርቀት የፍቅር ወይም የትዳር ግንኙነት ውስጥ ያሉ ሰዎች ተስፋ የሚሰጥና የሚያበረታታ ምክር ከመለገስ ይልቅ ተስፋ አስቆራጭና ከመጎዳት በፊት አስቀድሞ አብረው መሆን የሚቻልበት መንገድ እንዲዘይዱ አሊያም ለአለመጠቃቀም መጎዳዳት ስለሌለባቸው አማራጭ የሚሉትን እንዲወስኑ ይገፋፋሉ። ፈተናው ቢበዛም ርቀት ፍቅርን አያቀጭጨውም። እመኑኝ፣ ቢከብድም ይቻላል። እንዴት ካላችሁ ከዚህ የሚከተሉት ጥቂት ምክሮች በርቀት ውስጥም ቢሆን የፍቅር ግንኙነታችሁ ላይ ህይወት መዝራት እንድትችሉ። አንደኛ፣ የተንዛዛ ተግባቦትን መቀነስ። ጥንዶች በተቻለ መጠን ዘወትር በተገኘው የቴክኖሎጂ ግብዓት ተጠቅመው ማውራት አለባቸው። ነገር ግን እየዋለ እያደረ መሰላቸት እንዳያመጣ በአንዴ ለረጅም ሰዓት ከማውራት ይልቅ በትንሹ በናፍቆት መገናኘት አለባቸው። ሁለተኛ፣ ርቀትን እንደ ጥሩ እድል መመልከት። አብሮ መኖር ከፈለጋችሁ መጀመሪያ ተራርቆ መኖርን ተለማመዱ። እንደሚባለው በርቀት ውስጥ ያሉ መልካም እድሎችን መመልከት። ርቀት ፍቅራችሁንና ግንኙነታችሁን የሚያቀጭጭ ሳይሆን የሚያጠነክር እንደሚሆን መገንዘብ። ሶስተኛ፣ ያልተጠበቁ ነገሮችን እንዳይከሰቱ መርሆችን ማስቀመጥ። ሁለቱ ጥንዶች ተራርቆ በሚኖሩበት ወቅት ሊያጋጥማቸው የሚችሉ ፈተናዎችን በግልጽ መነጋገር፣ አንዱ ለአንዱ ምን ያህል ታማኝና ቃሉን እንደሚጠብቅ መረዳዳት ኋላ ያልጠበቁት ነገር እንዳይከሰት ይረዳል። አራተኛ፣ ዘወትር የፍቅር ቃላትን መለዋወጥ። በርቀት ግንኙነት ውስጥ ትልቁ ተግዳሮት ናፍቆትን መወጣት አለመቻል ነው። ስለዚህ ስላሳለፋችሁትና ወደፊት ስለምታሳልፉት የፍቅር ጊዜ ማውራት፣ እንዲሁም እወድሻለሁ፣ እወድሃለሁ መባባል። አምስተኛ፣ አሳቻ ሁኔታዎችን ማስወገድ። ጥንዶች በሚኖራቸው ማህበራዊ ህይወት ወደ ሌላ የፍቅር ግንኙነት ሊገፋፋቸው የሚችሉ ሁኔታዎችን ሁሉ በተቻለ መጠን ማስወገድ አለባቸው። ግብዣና የተለያዩ ድግሶች ሲኖሩ ስላላቸው መርሃ ግብር ለአጋራቸው አስቀድመው ማሳወቅ። በግብዣና በመዝናኛ ቦታዎች መጠጥ መውሰድ ግድ ከሆነ በመጠኑ ተጠቅሞ በጊዜ ወደ ቤት መሄድ ይመከራል። ስድስተኛ፣ ተመሳሳይ ድርጊቶችን ማከናወን። የአብሮነት ስሜትን ለመጨመር ይረዳ ዘንድ ተመሳሳይ ድርጊቶችን ማከናወን። ለምሳሌ ተመሳሳይ ፊልም ማየትና ሙዚቃ ማዳመጥ፣ እንዲሁም መጽሐፍትን ማንበብ፣ የቪዲዮ መልእክቶችን መለዋወጥና ስካይፕ መጠቀም። ሰባተኛ፣ እርስ በእርስ መጎበኛኘት። አቅም በፈቀደና በተቻለ መጠን መገናኘት። ከሀገር ውጪ ቢሆንም ቢያንስ ከሁለት አንዱ የፍቅር ጓደኛ ጋር በመምጣት ጥቂት ጊዜዎች አብሮ ማሳለፍ። 8 ግብ ማስቀመጥ። ለምን ያህል ጊዜ ተራርቃችሁ እንደምትኖሩና መቼ የአንድነት ኑሮ እንደምትጀምሩ በአእምሮ እቅድና ግብ ማስቀመጥ። የማይታወቅና ጭፍን ያለ ነገር ከሆነ መጠባበቅ አዳጋች ሊሆን ይችላል። ወይም ከሁለት አንዳችሁ በአንድ ጊዜ ሁለት የፍቅር ግንኙነት እንድትመሰርቱ ሁኔታዎች ሊገፋፏችሁ ይችላሉ። ግልጸኝነትን መላበስ። በግንኙነታችሁ መካከል ሊከሰት ይችላል ብላችሁ የምታስቡት የሚያስፈራችሁ ነገር ወይም የሚያጠራጥራችሁ ሁኔታ ሲገጥማችሁ ሁሉንም ነገር በግልጽ መነጋገር። ደና ያ ጉዳይ ያሳስበኛል፣ እንዲህ ብታደርጊ ምን ይመስልሃል? ይሻላል መባባል። 10 ስለ ቤተሰባችሁ ሁኔታ መረጃ መለዋወጥ። የቤተሰብነትን ስሜት ለመፍጠርና ቅርርቦሽን ለማጽናት የቤተሰባችሁን ሁኔታን ጤና መረጃ መለዋወጥ። 11ኛ፣ አዎንታዊ አመለካከት መያዝ። ሊሰረቅ ይችላል ወይም ትችላለች ብሎ በሐሳብ ከመናወዝ አዎንታዊ ነገሮችን ማሰብ። መታመን ለራስ ስለሆነ ለራስ ታማኝ መሆን መገኘት። ገና ለገና ጓደኛዬ እንዲህ ሊያደርግ ይችላል ልታደርግ ትችላለች ብሎ አለመጨነቅ። 12ኛ፣ መልእክቶችን መለዋወጥ። የፍቅር ደብዳቤዎችን፣ የስጦታ ካርዶችንና የመሳሰሉት በየጊዜው ፍቅርን ለመግለጽ መለዋወጥ
ውድ ተመልካቾቼ ለዛሬ ነበር ቪዲዮ ይሄን ይመስል ነበር። እንደጠቀማችሁ ተስፋ አደርጋለሁ። ታቋደድ እኔ ለእናንተ ማልሆነው ነገር የለም። በሚቀጥሉት አዝናኝና አስተማሪ ቪዲዮዎች እስከምንገናኝ ሰብስክራይብ አድርጋችሁ ቆዩኝ። ይመቻችሁ። መልካም ጊዜ